ስለዚህ ጦርነቱ ቢከፈት ገና አብይ አህመድ ጨፍጭፎኛል ብለህ ከሁለቱ ትግሬ ጋር ፋኖን ይዤ ኦሮሞችን አስወግዳለሁ ብለህ ብትሄድ ተሳስተሃል ማለት ነው። ይሄ ሁሉ የሶሻል ሚዲያ ጭብጨባ የትግሬ ነው፣ የሻዕቢያ ኤርትራዊ ነው። እያታለሉን ነው። አማራን የማታለል ሰሜነኛ ነን። የምን አባትክ ሰሜን ነው? እኛ እኮ ደቡብ ኢትዮጵያ ላይም አለን፣ ጋምቤላ፣ አፋር አለን፣ ጉሙዝ አለን፣ መሀል አዲስ አበባ ሸዋየኛ ነው። ሰሜነኛ ማለት ምን ማለት? ማታለያ ነው። ሰሜነኛ አይደለም። በአቅጣጫ መጠራትም የለብን። ከህዋት ትግሬ፣ ከህዋት ሻዕቢያ፣ ከሻዕቢያ ትግሬ፣ ጉራጌ ኩሩ ነው። ፖለቲካ ሰለቸ። እውነት ነው። አንተ ንግድ ነው። መርካቶን ግን ሙልጭ አርጓ ከሰለቸን ፖለቲካ ከሰለቸህ መርካቶ ላይ ጥርጥ መጠረግ አለብህ ማለት ነው። ይጠርጋል ገና። ለነገሩ ኦሮሞዎች ደግሞ ብልጽግና ደግሞ ከሙሉ ከሸዋ ደግሞ እያባረረ ነው። ጉራጌ ነው ብለህ እዚህ ጋር ፖለቲካ ሰለቸ ይትላል። ያንተ ብልጥነት መርካቶ ትነግዳለህ፣ አማራ ይዋጋል። እኛ ግን የጉራጌ ህዝብ ተጎድቷል። በእውነት አማራ የሰጠውን ጠቅላላ አዲስ አበባ ንግድ እኮ አማራን ያስረከባቸው 25 ሺህ ብር እየሰጠ የማይመለስ እንደ እውነቱ ከሆነ እነሱም አይክዱም። ወንድም ህዝብ ነው እንዴ። ጉራጌው እኮ ያቀናው ሀገር ነው። ባይዘው ንግዱ እኮ ጉራጌን ያቀናው። የግድ ተዋጓንላቸው። አንደኛ ጠመንጃ ይዘው እንደ አማራ ልምድ የላቸው። የንግድ ነው ጉራጌው። አሁን የከተማ ቀመሱ ንግድ ነው። መርቻንት ነው። እንደ አረቦች ነጋዴ ነው። በኢትዮጵያ ታሪክ ውስጥ ጉራጌው ንግድ ላይ ነው። አማራው ግን ጠመንጃ ይዞ ከብቱንም ሲያግድ ምንም ሲያግድ ነው። ያው ከተማውን የሚቆረቁረው አማራ ቢሆንም በበላይነት ሀገሪቷን ቢሰራም ንግድን ግን ራሱ አማራ አስረክቧቸዋል። ግን ትግሬ ሲመጣ ግን ሙልጭ አድርጎ ነው ከመርካቶ ላይ ያባረራቸው። ኦሮሞዎች ደግሞ ሲመጡ ብልጽግናዎች ከሙሉ ሸዋ አባረሯቸው። ስለዚህ ጉራጌ ኩሩ ህዝብ ነው ብለህ ለንደን እየኖርክ ፖለቲካ ሰለቸ ትላለህ። ፖለቲካ አሰልችቶ መሰለ ለንደን ይርቀው አይደለም እንዴ? በጥገኝነት ለንደን ቁጭ ብለህ ጥገኛ ነህ እኮ አንተ። ፖለቲካ ነው ያሰደደ። የትግሬ ፖለቲካ ነው፣ የኦነግ ፖለቲካ ነው፣ የህዋት ሻዕቢያ ፖለቲካ ነው። አገርክን እንድትሰደድ ከአገር እንድትወጣ አድርጎ እንግሊዝ ሀገር የተቀመጥከው። ጉራጌ ኩሩ ነው ትለኛል። አማራስ፣ ኦሮሞስ፣ ትግሬስ፣ ሲዳማስ አንተ ብቻ ነህ? ጉራጌ ብቻ ነህ ኩሩ? መላ ኢትዮጵያስ ኩሩ ነው ስላልታደለ ነው። እንዲህ አይነት ፓራሳይት ጉራጌዎች ማቆም አለባቸው። ጥገኛ ህዋሳት ናቸው እናንተ። እዚህ አይነት አስተሳሰብ ያላችሁ ጉራጌዎች ጥገኞች ናቸው። ትልቁን የጉራጌ ህዝብ አታዋርዱ። ጉራጌ ሀገር አቅንቷል በንግድ እንደ እውነቱ ከፍተኛ የንግድ እንቅስቃሴ አድርጎ ኢትዮጵያ ውስጥ ንግድን ያሳየ ማህበረሰብ ነው፣ ህዝብ ነው። ማህበረሰብም አይደለም ህዝብ ነው። ጉራጌ ህዝብ ነው። 15 ሚሊዮን እኮ ነው፣ ህዝብ ነው። ማህበረሰብ ያልኩት ብዙ ስብጥር ስላለው ነው። እዚያ ውስጥ ኦሮሞችም ይኖራሉ። ዋና አማራን ምናምን ዋን ቲፒኤልኤፎች ምን ይላሉ ስሰማቸው? የጎንደር ማህበረሰብ ይላሉ። አቅደው ነው ያን የሚሉት። የጎጃም ማህበረሰብ ይላሉ። እኛ ግን የጎጃም ህዝብ ነው ማለት ያለብን፣ ወይም ደግሞ የጎጃም አማራ ነው፣ የጎንደር አማራ ነው ማለት ያለብን እንጂ የጎጃም ማህበረሰብ ማለት አገው አለ ምን አለ ኦሮሞ አለ ምናምን ለማለት ነው። ይሄ የባዕድን አስተሳሰብ ነው። የጎንደር ምናምን ብለው ከሰማህ ይሄ የጎጠኝነት የባዕድን አስተሳሰብ ነው። ኦኬ ሰጥቻለሁ። ያልሰጣችሁ ሰዎች ነው ዘግይቼ ነው የገባው። ይቅርታ። ሁሉም ኮልኮሌ 50 50 60 100 ሰው ይዞ ቁጭ ብሎ ሼር አድርጉ ለጓደኞቻቸው ይምጡና ይስ ዩናይትድ አማራ ሰላም ጤና ይስጥልኝ። ጤና ይስጥልኝ። ሰላም እንደምን አለ ሞታ አለውኝ አለን ይመስገን። ያው እንግዲህ የምታነሳቸው ርዕሶች
መልካም የሆኑ ነገሮችን እያነሳልንና ህዝቡን እያነቃ ነው ያለው እና ምንድነው እኔ መግለጽ የምፈልገው ነገር 50 ዓመትና 40 ዓመት በተከዜ የወንዝ ዳርቻዎች አካባቢ አማራን እጁን የኋላ እያሰረ በተከዜ ሐይቅ ውስጥ እየወረወረ አዞ ሲያስበላው የነበረ ጎርፍ ሲያስወስደው የነበረ ማህበረሰብ እነሱ ጋር ታግለን ወደ መሀል ሀገር እናስገባለን፣ ስልጣን እናስይዛለን። ከነሱ ጋር ሆነን ነገሮችን ባንድ ሆነን እንስራለን ማለት እኔ ምን አይነት ሳይንስ ምን አይነት የፖለቲካ ፍልስፍና እንደሆነ ሊገባኝ አልቻለም። 50 ዓመትና 60 ዓመት ፈተነው የወደቀን ድርጅት አንድ ላይ ቆመህ ምን አይነት ነፃነትና መታመጣው ምን አይነት ነገሮችን ነው ከነሱ ጋር ምን አይነት ኢንቴግሪቲ ፈጥረህ ነው ወደፊት የምትጓዘው? ምን አይነት እምነትስ ምን አይነት ፖለቲካል አናላይሲስ ኑሮን ነው ከነሱ ጋር የምንኖረው? የሚገርምህ ጥሩ የሆነ የፖለቲካ ትንታኔ የሚሰጡ ልጆች በሌላ ሳይድ ሄደው ከነሱ ጋር አንድ ሆነን ጠላታችን ማሸነፍ አለብን ሲሉ ስትሰማ ታዝናለህ። እንዳንድ የዚህ ብሔር ተወላጅ በጣም አዝናለሁ። እውነቴን ነው ነገረን ይሞት ህዝቡ እኮ እኔ ተከዜ ላይ አሁን በቅርብ ጊዜ ያለውን ጭፍጨፋ ነው ህዝቡ ሙሉ የሚያስታውሰው። ከዚያ በፊት የበየምድር አማራ ከሁመራና ተከዜ አካባቢ ተጠራርጎ ወጥቶ የነሱ ማህበረሰብ አመጣው ያሰፈሩበትና ቋንቋን ቤዝ ያደረገ የሰፈራ ሂደት ያከናወኑበት ህዝብ በስከመጨረሻ በጅምላ ጭፍጨፋ ተጨፍጭፎ ተቀብሮ ያለበት ሁኔታ ነው ያለው። ከነሱ ጋር ወደ ኋላ ተመለሰ አንድ ላይ ሰርቼ ህዝቤን ነፃ አወጣለሁ ማለት እኔ ጤነኛ የሆነ የፖለቲካ ፍልስፍና ነው ብዬ አላምንም። ጥሩም ነገር ስላልሆነ ውጤቱንም ስላየነው ካሁን በፊት ብዙ ነገሮችን ሰርተን አሳልፈናል። ተሸንፈን ነው የመጣ ነው እንጂ አብረን ሰርተን አላሸነፍንም። በጣም ብዙ ህዝቦች እኮ ነን። በጣም ብዙ የተማረ ሰው አለ። እነዚህን ሰዎች ከአንድ ላይ አዋቅረን ወደፊት መሄድ ሲገባን፣ ህዝባችን ማንቃት ሲገባን፣ ማትረፍ ሲገባን አሁን ወደ ኋላ ተመልሰን መክሰራችን ያሳዝናል። ስንት ተዋዬ ስንት ራሱን ማሸነፍ የሚችል ህዝቡን ነፃ ማውጣት የሚችል ስንት የፖለቲካ ብስለት ያለው ሰው እያለ አንድ መሆን አጥተን ተበታትነን ሌላ ግሩፕን አሻግረን ማየታችን ማማተራችን የሚገርም ነው። በጣም ነው ከስረናል። ግን አሁንም አረፈደን። ተመልሰን ወደ አንድ መተን ማሸነፍ የምንችል በጣም ጀግና ልጆች አሉ። ራሳቸውን ገዝተው ወደፊት መሄድ የሚችሉ ሰዎች አሉ እና እነዚህን አንድ ላይ አዋቅሮ ወደፊት አንድ ላይ ያው ዩኒቲ ጥሩ ነገር ነው። አንድነትን አመተን ሰፊ ህዝብ ነው። ህዝቡን ወደ አንድ አመተን እንቀሳቀስ መቻል ነው ያለብን። ከዚህ ውጭ እኔ በጣም አንድ የታዘብኩት ነገር ምን አለ መሰለህ፣ በአንድ አካባቢ አንድን ቡድን ደግፈን ደግሞ እዚያው ክልላችን ውስጥ አንድን ቡድን ደግፈን የአንዱን ቡድን የበላይነት ለማሳየት መሞከር። አንዱን ቡድን በጣም እናገነዋለን፣ አንዱን እናኮስሰዋለን። ይሄ ጥሩ አይደለም። ለአንድነታችን ጥሩ ያልሆነ የፖለቲካ አካሄድ ስለሆነ ማለት ነው እና አንድ ለመሆን የግድ አንዱን ማግነን አይጠበቅብህም። እኩል ትሪት አድርገው ደካማውን አበርትተው ነው መሆን ያለብን። እንደዚህ አይነት ደከም ያለ አስተሳሰብ ያለን በጣም ትልቆች እኮ ነን። በጣም ብዙ ነገሮችን አይተን የመጣን ህዝቦች ነን። ለምንድን ነው የማንበስለው? እኔ አንተ ሁሌ ስትናገር እሰማለሁ። ጥሩ ነው። ቢያንስ እንኳን ሰው ወዲያውኑ ገብቶህ ላትቀበለው ብችል እንኳን ዞር ብለህ ታሪክህን አይተህ ነገሮችን የሚፈጠሩትን ነገሮች ደግሞ በብስለት አይተህ መርምረህ መቀበል ያለብን መቀበል አለብን እና ትንሽ ህዝባችን የመወዛገብ ሁኔታ እየታየበት ነውና
ወደ አንድ መጠን የማሸነፍን ጥበብ እንዲሰጠን እመኛለሁ። ለማስተላለፍ ነው። በጣም አመሰግናለሁ ወንድ ዩናይትድ አማራ በጣም እናመሰግናለሁ። በጣም ጥሩ ሀሳብ ነው፣ የሰለጠነ ሀሳብ ነው። እናመሰግናለን፣ እንደግፈዋለን። ሀላካን እንግዲህ ሀላካን ሰላም ሀላካን ገብታል። ሰላም ኦኬ። ሁላችሁም መግባት አልቻላችሁም፣ ምክንያቱም ኮፒ ሊንክ ሼር አታደርጉም። እኔም ደክሞኛል፣ ትቼው እወጣለሁ። ብዙ ነገር ልነግራችሁ ነበር እና ሼር ማድረግና ታፕታፕ ኮፒ ሊንክ ሚዲያውን መርዳት ስላልቻላችሁ እኛ 70 እና 60 ሚሊዮን ህዝብ ያለበት ራሱ ይጨነቅላት። እንግዲህ ምንም ማድረግ አይቻልም። ትነግረዋለህ፣ የሚመጣውን ትነግረዋለህ፣ ታነቀዋለህ፣ መረጃ ትሰጠዋለህ። እምቢ ብሎ ከትግራይ ጋር እመጣለሁ ካለ ይቀጥል። የምናየው ነው አብረን። በኋላ ምን እንደሚሆን አማራን አብረን እናየዋለን። የምናየው ጉዳይ ነው። የምናየው ጉዳይ ስለሆነ አብረን ግድሜ ከሰጠን እንግዲህ እግዚአብሔርን ጸሎት ማድረግ ነው። ግድሜ እንዲሰጠን አብረን እስከ መጨረሻው እናየዋለን። የራሴ ቤት የራሴ ትክክለኛ ቤት ነው። እኔ አካውንት 442400 ደርሷል። ቦታስ ሰላም ሰላም ሰላም፣ ጤና ይስጥልኝ። አውሮስትልን እንዴት ነህ? ሰላም፣ ቀጥል። እቀጥላለሁ። እንዴት ነህ? እባክህ አንተ ጠፋህ። I don't have time, my brother. ሰልጥኑ መጀመሪያ። ሰላም ሰላም፣ እንዴት ነህ? ሰላም ሞጣዬ፣ አይሰማም? አሁን መጥተሻል። ሰላም፣ እንዴት ነህ ሞጣ? አለው። ሰላም ነው ባላ። እግዚአብሔር ይመስገን። በጣም ነው የምወድህ፣ በጣም ነው የማደንቅህ። ከሳውዲ ሳውዲ አረቢያ። የት ሀገር ልጅ ነሽ? እኔ የቡራዩ ልጅ ነኝ። ቡራዩ አዲስ አበባ? አዎ። ቡራዩ ገና ሰፈር ሲሰራ ነው። ቡራዩ አንድ እጃም ሀብታም ነበር። እዛ የመጀመሪያ ሰው የሰራ ቤት እዚያ የደብዳቤ አይቸው አንድ ሆቴል የሚሰራ ጓደኛ ነበረኝ። አሁን ትልቅ ከተማ። አዎ፣ በጣም ትልቅ ከተማ ነው። የኛ አማራ ነው የሚበዛው በነገርህ ላይ እና ያው ያስፈራል። ሁሌም ቢሆን ማለት የሆነ ሁሉም ሰው የሆነ ሰዓት እኮ ግን ያስለቅቁን ይችላሉ እያለ የሚኖርበት ሰፈር